ዋዜማ በቅዳሜ ከሰዓት ልዩ ፕሮግራማችን እየቀጠለ ይገኛል። አሁን ደግሞ ሌላ ነገር እንሰማለን። ቢቢዬ መጣ፣ አባቱ መጥቷል፣ አሜን መጣለች አይደል እንዴ? ለሶስተኛ ጊዜ ሲመጡ ነው። አንዳንዴ ይለምድባቸዋል፣ ይመላለሳሉ። ሰማ ነገር ካለ ከየቱም ባለፈው ሙሉ ባይሆኑ ጥያቄ ግን ተወሰነ በጣም ደስ ብሎ እንደሄድክ ካሳለፍከው ችግር አንጻር ቤተሰቦችን ማግኘትህ በጣም ትልቅ ነገር እንደሆነ እሱንም አክብረን የተለያየ ነውና አሁን እስኪ እጅ ከምን እንበልሽ ደግሞ በድጋሚ ያው እኔ ምንም እንትን ይዤ የመጣው ነገር የለም። ግን ያው ከአሉት ልጆች ጋር ከወንድሞቼ ጋር ካገኟቸው ጋር እያወራንበት ነው። እንገናኛለን ብዙ ጊዜ እየተደዋወልን ተሰባስበን ከነሱ ጋር ትውውቅ እያደረኩ ነው። አባቴን በስልክ አገኘሁት። አባቴን በስልክ ነው ያገኘሁት። ከዚህ ፕሮግራም ጨርሼ እንደወጣሁ ነው ያገኘሁት በስልክ እና ለሁሉም ልጆቹ እንደሚናገር 8 ልጆች ነው ያለው። ለ8ቱ እንዲህ አይነት ልጅ አለኝ ስለሽ ጌታ ነው የሚባል እና አዲስ አበባ ልጅ አለኝ ለሁሉም ለእያንዳንዱ ይነግራቸው እና እነሱ ደግሞ ለማፈላለግ ጥሩ ጥረት አድርገዋል ብዙ ጊዜ እና በአባት ስም መለያየት ሊያገኙ ይቻሉ እንጂ እሱ ብዙ ጥረት አድርጌያለሁ ልጄ እንኳን አገኘሁ እያለ በጣም ተደስቷል። ልዩ ነበር። በቃ ጎረቤት ሁሉ ሰብስቦ በቃ ልዩ ነበር። እየተቀባበሉ እያወሩኝ የነበረው ነገር በጣም በቃ ለሁሉም ነበር የሚናገረው። ጎረቤት ሁሉ ነው የሚሰሙት። አረጋግጧል። ስለዚህ አሁን የሚቀራችሁ በአካል ለመስራት ትገባለህ ይባላል ነበር ቋንቋ ለመስራት አገር ቤት ትገባለህ። እነሱም ብሎ አብረን ነው የምንገባው። ደስ ይለኛል። እና ምን እየተሰማ ነው ማለት እንግዲህ ስትመጣ የነበረህን ስሜት እናስታውሳለን። አሁን የአባትህን ልጆች አግኝተሃል። ምን እየተሰማ ነው? አባትህ ስለ እናትህ ምንም የሚያውቁት ነገር የለም? እሱ ምንም አያውቅም። ስለ እናቴ አድራሻም አያውቅም። ምንም የሰማው ነገርም የለም። እዚህ እንዳለች ነው እሱ የሚገምተው። የሚያስበው አዲስ አበባ እንዳለች ነው የሚገምተው እንጂ ሲጠይቀኝም ሲያወራኝም አሁን የት እንዳለች ሁሉ አታውቅም ወይ ነው ያለኝ። እናትህ የት እንዳለች አታውቅም አለኝ። አዎ እናቴ የለችም፣ ከሁለታችሁ ነው ያጣሁት እና እህቷ አለች። እሷን ነው ከእሷ የእናቴ እህት እሷን ያለችው። እሷን ሁሉ ያውቃታል እሱ። አረሷትም እንዲ አስታውሳታለሁ። ሙሉ አበበ ትባላለች። አዳሚት ሁሉ ዝዋይ ከእሷ ጋር እንገናኛለን። ስለዚህ እናትህ ለእህታቸው ነው የጠፉት ማለት ነው? ሙሉ ለቤተሰቡ ነው የጠፋቸው። ስለዚህ አሁን የምትሰማህ ማለት ነው ዘመዶችን ካገኘ በኋላ እና ካገኘ በፊት አለ አይደል የተለያየ ስሜት ልዩነት አለው፣ በጣም ልዩነት አለው። በተወሰነ መልኩ ሙሉነት ተሰምቶኛል ማለት አለውልህ እኛ አለን እኛ እስካሁን ድረስ እኮ በቃ እንፈልጋለን ወንድማችን ባለመገናኘት ነው እንጂ አባታችን ምንጊዜ የሚነግረናል እና ከአሁን በኋላ አንለያይም፣ እናግዝሃለን፣ አይዞህ። አባትህን ግን ጠይቃቸው ፕሮግራሙ ሲያዩ የተሰማቸውን ነገር ነው ከሰው ነው የሰሙት? የአንተን ጥያቄ መጀመሪያ ጥያቄ ማለት ነው ወንድሜ ነው የነገረውና እና ደስ ብሎታል በጣም። የት ከተማ ነው ያሉት? ጉመር። እንዴት ነበር አባቶችሽ? አሜን። አራት አውራሻቸው በስልክ በስልክም በአካልም አግኝታቸው። በስልክም በአካልም ማለት ደስ አለሽ? አባባን አገኘሻቸው በስልክ? ሊጋሽ ማን ነው? የሴቷ እህቴ ሰዎች ወይም ቤተሰቡ። የአባትሽ እናት ምን ታያቸዋለሽ? እስኪ ባገኛቸው ደስ ይለኛል። ያቺን እናት ትፈልጋቸዋለሽ? ማግኘት ትፈልጋለሽ? እኚሁ እናትህ እንኳን ደስ አላችሁ።